የሙዚቃ ድምጽና ንዝረት በሰውነታችን ሴሎች ውስጥ ሪፕሮግራም ለማድረግና እንደ አዲስ ለማደስ ትልቅ አስተዋጽኦ አለው። ሰላም ጤና ይስጥልኝ። በጃፓን ሀገር በቅርብ ጊዜ የወጣው ጥናት የሚያሳየው በሙዚቃ ድምጽና ቫይብሬሽን በሰውነታችን ውስጥ ያሉትን ሴሎች ወይም ጂኖችን ሪፕሮግራም ለማድረግና ወደ ጤናማ ወደሆነ መልኩ መቀየር እንደሚችል ታውቋል። ይህ ጥናት ሴኖጄኔቲክስ ከሚባል ሜዲሲን ጋር የተያያዘ ነው። ይህም ሴኖጄኔቲክስ የሚባለው ሕክምና ሳውንድ ዌቭን በመጠቀም ሴሎችን ወይም ጂኖችን ሪፕሮግራም በማድረግ በተለይ ካንሰር ህሙማንን፣ ነርቭ ችግር ያለባቸውን ህሙማንን ስቲም ሴል ቴራፒንም ይረዳል። ይህ ጃፓን ሀገር የተገኘው አዲስ ግኝት ታይፕ 1 ዳያቤቲስ ሆነ ሁለተኛው አይነት የስኳር ህሙማን ሴሎቻቸውን ሪፕሮግራም ለማድረግ ትልቅ አስተዋጽኦ አለው። ምን አይነት ሙዚቃ ድምጽ መስማት አለብን፣ ንዝረቱ ምን አይነት መሆን አለበት ብላችሁ ለምትጠይቁኝ ሰዎች ኮሜንት ላይ አንድ ብላችሁ ጻፉልኝ። ከዛ የትኛው ሙዚቃ ተገቢነት ያለውና ለእናንተ ጥሩ እንደሆነ ዝርዝሮቹን ሌላ ቪዲዮ ሰራላችኋለሁ። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።